እንዴት ነው ያፈቀራትን ሴት የሚጠብቅ ወጣት ረዝሞ ይታየዋል ደቂቃ እንደ ሰዓት ሰዓቱም እንደ ቀን ቀኑም እንደ ዘመን እኔስ መሞቴ ነው በፍቅሯ ሰመመን አለ ሼክስፒር። ይሄ ግጥም ለማን ነው? መቼም ላንቺ እንዳልሆነ እርግጠኛ ነሽ አይደል? አዎ እሱን እርግጠኛ ነኝ። ታዲያ ምን ያስጠይቅሻል? ይሄን የመሰለ ግጥም በየቦታው ሲባክም መስማት ስለማልፈልግ ነው። እንዴት? ይሄ ግጥም እኮ ሮሚዮ ለጁሊየት ያለላት ግጥም ነው። ታዲያ እሷም ሲጠራት አንገቷን በመስኮት አወጣ እንደሰማችሁ የኔም ጁሊየት እኮ ከሰማችኝ ብዬ ነው። እና ጁሊየትህን በየመንገዱ ነው የምታገኛት? በየመንገዱ እንደማላገኛት እንኳን እርግጠኛ ነኝ። እና ግን ደግሞ አንድ ቀን የኔም ጁሊየት የልቤን ጥሪ ሰምታ መሳስ ብላ ትመጣለች። በእርግጥ ተስፋ ባትኖር ህይወት አታጓጓም ይባላል። እሱማ ይባላል። ግን ደግሞ ይሄ ከኔ ጋር ምን ያገናኛል? ይገናኛል እንጂ እኮ። እንዴት? ጁሊየት እስክትመጣ የጠበቅ ገጠምክላት ማለት እኮ ተስፋ እያደረክ ነው ማለት ነው። በነገራችን ላይ የኔ ጁሊየት ቤቲና ቤቲ ብቻ ነች። ምንም ማወሳሰብ አያስፈልግም። ታዲያ እንደዛ ከሆነ እሷ ያለችበት ድረስ እየሄድክ አትገጥምላት? እኔ እንኳን ሄጄ አልገጥምላትም። የምገጥምላት ግጥም ግን በልቧ ተንቆርቁሮ የኔ ሮሚዮ የኔ ሮሚዮ የኔ ሮሚዮ እያለች እዚህ ድረስ እንድመጣልኝ ነው ፈልገው። ኧረ እባክህ ሄቭ፣ ምን ነው ፊትሽ በርበሬ መሰለ? ቀናሽ እንዴ? ማን ሄቨን? እንግዲህ አብዳል ያልሽኝ ካልሆነ እዚህ ቦታ ካንቺ ሌላ ሄቨን የለም አይደል? ምንህ ግን እንደሚያሳዝነኝ ታውቃለህ? አውቃለሁ። እሺ ምንድነው? ይሄን የመሰለ መልክና ቁመና ይዤ እዚህ ትምህርት ቤት አንድ እንኳን የምትመጥነኝ ሴት መጥፋቱ ነው አይደል? ለነገሩ ከዚህ የተሻለ ንግግር ካንተ እንደማይጠበቅ ማወቅ ነበረብኝ። ከበርኩሽ አይደለ? እስኪ አንተ በራስህ አንድ ነገር በለኝና እንደምትከብደኝና እንደማትከብደኝ ነኝ። አይ ዛሬ እንኳን ይቅርብኝ። አንቺ ልጅ በጤናሽ አይደለሽም። ትንሽማ ተንጨርጭረሻል። ቢቀርብሽ ነው የሚሻለው። በጣም ህፃን ነህ። እሺ የታባሽ ሐሳቤ ተነሳ ተከፈተ አይኖቼ፣ ደሜም ተንቀሳቀስ ተፍታቱ ስሮቼ፣ ልቤ ተስፋ ሲቆርጥ ማትመጣ መስሎት ያቻቴን የጮራ ብቅ አለች በመስኮት አለ ሼክስፒር። ይሄማ ምንም ልክ ያልሆነ ነገር አለው። ጤነኛ አይመስለኝም። እሺ በደህና ጊዜ ያነበብኳት ሮሚዮ እና ጁሊየት ለዚህ ካልሆነች ለመቼም አትጠቅመኝም ነበር። በእርግጠኝነት እዚህ ተንኮል ውስጥ ያለችው ቹቹ ናት። ስልኬንም የሰረቀችብኝ ይሄንን ሁሉ ነገር የምታደርግብኝ እሷ ናት። ቤዚት እኔም እኮ ግራ የገባኝ እሱ ነው። ምን ማድረግ እንዳለብን አላውቅም። እንዴ ቹቹሻ ጸጋ ወደኛ እየመጣች ነው አይተሻት? ይሄ መልእክት የሚያስቀምጥላት ሰውዬ እኮ ሊያሳብዳት ትንሽ ነው የቀረው። አዎ ግን እኔ እንደዚህ ተናዳይቻትም አላውቅም። ምን አለ ይሄን ሰውዬ ባወኩትና ከልቤ ምስጋና ባቀረብኩለት። ስልኬን አምጪ። ስለምን ስልክ ነው የምታወሪው? እባክሽ አታስመስይ። ስልኬን አምጪ። አንቺ ምንድነው የምትቀባጥሪው? ስልኬን አምጪ ብዬሻለሁ። ስልኬን አምጪ። ባባቢ ተቀደለ ይሁንሽ ነው። ቤት አንቺ አይገባሽም። ቹቹ ነው ማናገር የምፈልገው። አናግርሽ